ከምድር እስከ ህዋ ሰላም እንደምን አላችሁ ውድ ተመልካቾቻችን ከምድር እስከ ህዋ የሰኞ ዝግጅታችን እነሆ ጀምሯል። ዝግጅቱን በብራት አብሬያችሁም ቆየው እኔ ጽዮን ገበኛ ነኝ። በዛሬው ዝግጅታችን በስፔስ እና በስፓሻል ኪድስ ክለብ ውስጥ ወይም እስክስ ውስጥ ታቅፈው ከሚሰሩ ተማሪዎች መካከል የሆነውን ፍትህ ግርማን ጋብዘንላቸዋል። ይህ ተማሪም በሀገራችን ለመጀመሪያ ጊዜ በአይነቱ ልዩ ሆኖ በተዘጋጀ በጠፈርተኞች ጓንት የተዘጋጀ ፕሮጀክት ላይ አስተዋጽኦ አድርጓል። በፕሮጀክቱም ያለውን ተሳትፎ ከባልደረቤ ጽዮን እንዳለጋ ቆይታ አድርጓል። ተከታተሉ። ሰላም ውድ ተመልካቾቻችን እንደምን አላችሁ? እንግዲህ አሁን የምንገኘው በስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ውስጥ በሚገኘው የኢትዮ ስፔስ ኤንድ ስፓሻል ኪድስ ክለብ ሴንተር ውስጥ ነው የምንገኘው። እንግዲህ በዚህም ሴንተር የተለያዩ የፈጠራ ስራዎች ላይ እንዲሁም ደግሞ የተለያዩ ፕሮጀክቶች ላይ የሚሳተፉ ወጣትን እንደ እንግዳ ጋብዘንላችሁ ስለሆነ ነው እዚህ የምንገኘው። ከእሱ ጋር አጥር ያለ ውይይት የምናደርግ ይሆናል። አብራችሁን ቆዩ። እሺ እንግዳችን እንኳን ደህና መጣ። እስቲ ራስን ለተመልካቾቻችን አስተዋውቅልን። ስሜ ፍትህ ግርማ ይባላል። የሁለተኛ ዓመት የዩኒቨርሲቲ ተማሪ ነው። ኤሌክትሮሜካኒካል ኢንጂነሪንግ እያጠናሁ እገኛለሁ። እንዲሁም በኢትዮጵያ ስፔስ ኤንድ ስፓሻል ኪድስ ክለብ የሲኒየር ቲም አንዱ አባል ነው። እንግዲህ ጊዜው ክረምት ነው። በዚህ ጊዜ ደግሞ ተማሪዎች የተለያዩ ክለቦችን፣ ትምህርቶችን ለመማር የሚሞክሩበት የሚጥሩበት ጊዜ ነው። እስቲ አንተ ደግሞ እንዴት ወደ እስክስ ልትቀላቀል እንደቻልክ ትንሽ ብትነግረን። እስክስ ስቀላቀል ከ4 ዓመት በፊት ነው። ክረምት ላይ ፕሮግራሞች ይከታተል ነበር። እንደዚህ የክረምት ትሬኒንግ የሚሰጡ ተረቶች ጋር ነው። አንዱ ሊስቴ ውስጥ የነበረው ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ጆይን ማድረግ ነበር። ከዛን ጊዜ ጀምሮ ጆይን ያደረጉ። ከዛ በኋላ የተለያዩ ስቴጆችን እያልፍ መጥቼ አሁን የሲኒየር ቲም ደረጃ ደርሼ። እንግዲህ እንዳጫወትከኝ የተለያዩ ቦታዎችን ለማየት ሞክረ ነበር። ከዛም በኋላ ነው ወደ እስክስ የመጣኸው ጆይን ያደረግከው። እስቲ እዚህ ደግሞ ከመጣስ በኋላ ምን አገኘ? ልምድህ ምን ይመስላል? ፕሮግረሲቭ የሆነ አይነት አመጣጥ ነው የመጣ ነው። መጀመሪያ ቲዎሬቲካል የሆኑ ትሬኒንጎችን ስንወስድ ነበረ። ሞር ኤሮስፔስ ላይ፣ ስፔስ ሳይንስ፣ ሌላ ፕሮግራሚንግ ላይ እንዲሁም ሪሞት ሴንሲንግ እዛ ላይ ያተኮሩ ነገሮችን ወሰድን። ከዛ ሰከንዲር ላይ ሞር ፕራክቲካል የሆኑ ፕሮጀክቶችን ስንሰራ ቆይ። ከዛ በኋላ ደግሞ ኦሎምፒያዶችን ስናካሄድ ነበረ። የአስትሮኖሚ ኦሎምፒያዶች 2 የአስትሮኖሚ ኦሎምፒያዶች ተካሂደዋል። በራሽያ እና ኢንዲያ ላይ ወክለን ሄደን ነበረ። በዛም የብር ሜዳሊያ ያገኘንበት አጋጣሚ ነበር ራሽያው ኦሎምፒያድ። እንዲሁም ሌሎች ፕሮጀክቶች ስንሰራ ነበረ ከሪሰርቾች ጋር የተገናኙ እንዲሁም አፕላይድ ፕሮጀክቶችን ስንሰራ ነበር። በተጨማሪም ደግሞ ኢንተርናሽናል ትሬኒንጎችን ስንወስድ ነበረ። ፋሴሳ ከሚባል ኢንተርናሽናል ካምፓኒ እና ከቦይንግ ጋር በጥምረት ካምፓኒ ጋር ትሬኒንጎችን እንዲሁም ወርክሾፖችን፣ ፕራክቲካል ወርክሾፖችን እንዳጫወትከኝ እንግዲህ ወደ እስክስ የገባኸው ከ4 ዓመት በፊት ነው። እንግዲህ በእነዚህ 4 ዓመት ውስጥ የተለያዩ ፕሮጀክቶችን የመስራት የፈጠራ ስራዎች ላይ የመሳተፍ እድል እንዳገኘ ነግረኸኛል። በተጨማሪም ወደ ህንድ፣ ወደ ራሻ ሄደሃል። እስኪ እስካሁን ድረስ የሰራሃቸው ፕሮጀክቶች ምን እንደሚመስሉ፣ በዋናነትም ደግሞ የአንተ ዋና ኮንትሪቢዩሽን ምን እንደነበር ብታጋራን። የመጀመሪያ ፕሮጀክታችን የነበረው ፕሮግራሚንግ ላይ አተኩሮ የተሰራ ነበረ። የኢኤስኬሲን የለርኒንግ ማኔጅመንት ሲስተም ነበር የሰራን። ኦንላይን ለርኒንግ ማኔጅመንት ሲስተም ሪጂናል ላይ ላሉ ተማሪዎች መዳረስ እንዲችል ፕሮግራሙ ዲቨሎፕ የተደረገ አፕሊኬሽን ነበረ። አሁንም አፕዴት እያደረግነው በየጊዜው ስቲል አለ፣ ዲፕሎይ ተደርጓል። እዛ ላይ የባክኤንድ ዲቨሎፐር ነበርኩ። በተጨማሪም የናሳ ስፔስ አፕስ ቻሌንጅ ነበረ 2 ዓመት የተካሄደ። እዛ ላይ ተሳትፈን ነበረ። በመጀመሪያው ከኢትዮጵያ አንደኛውን ደረጃ ይዘን
አጠናቅቀ ነበረ። ከአፍሪካም ለግሎባል ኖሚኒ እጩ ተደርገን ነበረ። በዛን ጊዜ የሰራ ነው ደግሞ የኤግዞፕላኔቶችን ዳታቤዝ በመውሰድ ከናሳ እነሱን ትምህርታዊ ለሆነ መንገዶች ማስቀመጥና አናላይዝ አድርጎ ዳታዎችን መስጠት ነበረ። እንዲሁም ፐርሰናላይዝድ የሆነ ኤአይ ቻትቦት ነበረው። ተማሪዎች ከሱ ጋር ኢንተራክት እያደረጉ ስለ ኤግዞፕላኔት ስተዲ ማድረግ እንዲችሉ የሚያስችል ነበር። እዛ ላይም ባክኤንድ ዲቨሎፐር በመሆን ያገለግል። ከዛ በኋላ ደግሞ የሃይ አልቲቱድ ባሎን ላውንቺንግ ነበር። እዛ ላይ ኪዩብሳት ዲቨሎፕ የማድረግ ፕሮጀክት ተሰጥቶ ነበር። እዛ ላይ እንደ ቲም ነው በሙሉ እየሰራ ነው። እኔ ሞር የኢንጂነሪንግ ቲሙ ላይ ነበርኩ። እንግዲህ እንዳጫወትከኝ ከሆነ በጣም ብዙ ደስ የሚሉ ብዙ እውቀትን ብዙ ጥረትንም ደግሞ የሚጠይቁ ፕሮጀክቶች ላይ እንደተሳተፍክ ነው የገባኝ። እንግዲህ በዚህም ደግሞ ጊዜ ውስጥ ብዙ እውቀቶች እንዳካበትክ በጣም እርግጠኛ ነኝ። እስኪ አሁን ደግሞ መጨረሻ ላይ ስለነገርከኝ ፕሮጀክት ደግሞ ትንሽ ብናወራ ስለ ስፔስ ሱት እንዲሁም ደግሞ የግሎቭ ፕሮቶታይፑ ምን እንደሚመስል፣ የአሰራር ሂደቱ ምን እንደሚመስል፣ ምን አይነት ደግሞ እቃዎችንም እንደተጠቀምክ በጥቂቱ ብታብራራለኝ እስቲ። እሺ፣ ይህኛው ፕሮጀክት ዋና ቻሌንጁ የነበረው 3 ስራዎችን በውስጡ ይዛል። የመጀመሪያው ስፔስ ሱት ዲዛይን ማድረግ ነው። ስፔስ ሱቱን አክቹዋል ፕሮቶታይፕ ሳይሆን የስሪዲ ዲዛይኑ መስራት ነበረ። ሁለተኛ ላይ ደግሞ ስፔስ ግሎቭን ብቻ ከሙሉ ስፔስ ሱቱ ስፔስ ግሎቭን በፕሮቶታይፕ ደረጃ መስራት፣ እንዲሁም ሶስተኛ ላይ ለዚህ ለፕሮጀክታችን የሚሆን የሚሽን ፓች ማዘጋጀት ነበረ። ይህ እንደ አፍሪካ የመጀመሪያው የስፔስ ሱት ዲዛይን ቻሌንጅ ነው የተካሄደው። እስካሁን ሌሎች ሀገራት ላይ ነው እንደዚህ አይነት ቻሌንጆች የሚካሄዱት። ኢቨን ትልልቅ ፕራይዝ የሚያሸልሙ ምናምን በየአመቱ የሚካሄዱ ውድድሮች አሉ። ይሄ በአፍሪካ የመጀመሪያ ነው። እዛ ላይ መጀመሪያ ያደረግነው ምንድነው፣ ስፔስ ሱት ሲሰጠን መምረጥ ነበረብን። ብዙ አይነት የስፔስ ሱቶች አሉ፣ ወይም የስፔስ አልባሳት አስትሮናውቶች የሚለብሱት። የኛ የስፔስ ሱት አይነት የኤክስትራ ቬሂኩላር ወይም ኮምፕሊትሊ ለስፔስ ተጋልጠው ባሉበት ጊዜ አስትሮናውቶች ሊለብሱት የሚገባውን አልባስ ነበረ። ዋና ዋና ፓርቶቹን ለመጥቀስ ያክል ስሪዲ ዲዛይናችን ላይ በኮምፒውተር ኤድድ ዲዛይን ካድ ዲዛይን አድርገናል እና ከሱ ዋና ዋና ሲስተሞች የነበሩት የላይፍ ሰፖርቲንግ ሲስተም አለ። ይሄ የኦክሲጅን ባክፓኩን ይዘው ፕሬሸራይዜሽን ሲስተም፣ ቴምፕሬቸር ሪድ የሚያደርግልናል። ሌላ ጋርመንት እና አሴምብሊዎች ነበሩት። ጋርመንት ደግሞ አስትሮናውቱ ከዋናው ስፔስ ሱት ስር ሊለብሳቸው የሚገባ የራሳቸው ፈንክሽን ያላቸው አልባሳት ናቸው። በዋነኝነት ለሊኩዊድ ኩሊንግ ኤንድ ቬንቲሌሽን ጋርመንት ይባላሉ። ለኩሊንግ እና ለቬንቲሌሽን ፐርፐስ ወይም አስትሮናውቱን ለማቀዝቀዝ እንዲሁም ቴምፕሬቸሩን ኮንትሮል ለማድረግ የሚለበሱ ናቸው። ዘንድ ደግሞ ለሴፍቲ የሚለበሱ እንደ ሄልሜት፣ እንደ ስፔስ ግሎቭ ያሉ ኮምፖነንቶችን ይይዛል ማለት ነው። ወደ ፕሮቶታይፑ ስንመጣ ደግሞ አክቹዋል ፕሮቶታይፑን ስንሰራው ምንድነው የተጠቀምነው፣ የዋናውን ኢኤምዩ የሚባል አለ፣ ላይክ ዩናይትድ ስቴትስ ናሳ የሚጠቀሙበት ስታንዳርድ የወጣለት የራሱ ፋብሪኮች አሉት፣ ሌየሮች አሉት። ወደ 11 ሌየር ወይም ደግሞ ደረጃዎች አሉት ልብሱ ማለት ነው፣ ስፔስ ግሎቭ። እሱን በተቻለ መጠን እሱን ኢሚቴት አድርጎ ለመስራት ነበር የሞከርነው እና ብዙ ማቴሪያሎችን ተጠቅመናል። ለምሳሌ 3 ሌየሮችን እኛ በዋነኝነት ሴት አድርገን ጀምረናል። ኢነርሞስት ሌየር ላይ ወይም በጣም የውስጠኛው ክፍል ላይ የሚገኘው ለኩሊንግ እና ለማቀዝቀዣ ማለት ነው እና ለፕሬሸራይዜሽን ወይም ደግሞ ቫኪዩም ላይ ህዋ ላይ በሚወጣበት ጊዜ የፕሬሸር እጥረት ስላለ እሱን ለማመጣጠን የሚረዳ ልብስ ነበር። ከዛ መሀል ላይ ደግሞ ሚድል ተርማል ኢንሱሌሽን ሌየርስ የሚባሉ አሉ። ይህ ደግሞ ከስፔስ የሚመጡ በጣም ከፍተኛ ሙቀት ያላቸውን ፓርቲክሎች ከፀሐይ ሆነ ከሌላ ቦታ የሚወነጨፉ ሊሆን ይችላል፣ እነሱን ለመከላከል ሙቀቱን ለማስቀረት የነበሩ ነበር። ለምሳሌ እዛ ላይ እነ አልሙኒየም፣ ዳክረን፣ ፎም የመሳሰሉ ማቴሪያሎችን ተጠቅመናል። ከዛ እነዚህን ሪፍሌክቲቭ አልሙኒየም ሌየሮች ደግሞ ቀጫጭን ስለሆኑ እንዲሸፍንልን
የሽፎን ፋብሪክ ተጠቅመን ዘን ኦን ቶፕ ኦፍ ዛት ይሄ ኦርቶ ፋብሪኩን መስራት ይጠበቅብናል። ኦርቶ ፋብሪክ ደግሞ ማለት ከውጭ የሚገኘው ፊዚካል ከቶችን ወይም መቆራረጦችን ምናምን በኦፕሬሽን ጊዜ የሚኖሩትን ለመከላከል የሚጠቅም ነው። እሱ ላይ እነ ኖሜክስ፣ ናይለን እንዲሁም ኬቭላር የሚባሉ ማቴሪያሎችን ለመጠቀም ሞክረናል። እነሱ ምንድነው የሚያደርጉት? በዋነኝነት እንደነገርኩሽ ከት ነው የሚከላከሉት እና በጣም ጠንካራ የሆነ ፋይበር ስሪት አላቸው። አብዛኞቹ ከካርበን ፋይበር አይነቶች ናቸው የተለያዩ እና እሱ ላይ ደግሞ የፀሐይ ብርሃንን ሪፍሌክት ማድረግ የሚችል ነጭ ሰርፌስ ያስፈልገናል። እሱን በቴፍለን ለመስራት ሞክረናል ማለት ነው። ቴፍለን ቴፕ በመጠቀም ወደ ሚሽን ፓቹ ስንሄድ ዲዛይን የተጠቀምነው ዲዛይን ምንድን ነበረ? በዋነኝነት ባክግራውንዱ ላይ ወይም እንደ ፍሬም የተጠቀምነው የእጅ ቅርጽ ያለው ስፔስ ግሎብን ላይክ ሪፕሬዘንት የሚያደርግ እንዲሁም ሪስት አካባቢ እዚህ መጋጠሚያ አካባቢ ላይ ከስፔስ ሸትሎች የሚወጣውን ኖዝል የሚመስል አይነት የፍሌም እንትን ያለው ምልክት ያለው ነበር ያደረግነው። ይህን ያደርግበት ምክንያት ምንድን ነው? ፕሮጀክታችን የሚገመገምበት አንደኛው ክራይቴሪያ ሚሽን ኦብጀክቲቫችንን በደንብ ዲስክራይብ ማድረግ ይኖርበታል። እንደ ስታንዳርዱ ዓለም አቀፍ ስታንዳርዱ ሚሽን ኦብጀክቲቫችን ደግሞ ስፔስ ግሎብ እና ስፔስ ሱትን ዲዛይን ማድረግ ስለሆነ እሱን ተጠቅመናል። ከዛ መሀል ዋናው ፍሬም ላይ ደግሞ የአፍሪካዊ ላይክ ከፕሪኮሎኒያል ጊዜ የነበሩ አፍሪካዊ ወይም ደግሞ ምንም ያልተበረዘ የራሱ ካልቸር ያለው ኦተንቲክ የሆነ አፍሪካዊ ፊገር ለመጠቀም ከሆነ ዘን ከአጠገቡ ደግሞ አይ ቲንክ በሀገራችን ዙምባራ ተብሎ የሚጠራው የሙዚቃ ስልት አለ። እዛ ላይ የሚጠቀሙት ከባምቡ የሚሰራ ከዚህ ምንድነው ከሸንበቆ የሚሰራ የሙዚቃ መሳሪያ አለ። እሱን ምልክት አስገብተናል። ያን ያደረግንበት ምክንያት ደግሞ ምንድነው? እሱ ሙዚቃ እንትን ነው ፖሊሪትሚክ አይነት ኢንስትሩመንት እና ከውጭ ከዌስተርን ጃዞች ጋር ኮምባይን አድርጎ ዶክተር ሙላቱ አስታጥቄ ኢትዮ ጃዝ የሚባለውን ትልቅ የሙዚቃ ጃንራ ፈጥሯል። ይህ ምንድነው ሪፕሬዘንት የሚያደርግልን የእኛም ስፔስ ዲዛይን እና የራሳችን ፕሮጀክት ኦልሞስት አሁን ኤግዚስት ከሚያደርጉ ጊዜውን የዋጁ ቴክኖሎጂዎች ጋር አንድ ላይ በመደረግ ትልቅ ነገር መስራት እንደሚችል። ውድ ተመልካቾቻችን ከፍት ጋር የነበረን ቆይታ ይህን ይመስል ነበረ። ዝግጅቱን እንደወደዳችሁ ተስፋ እናደርጋለን። እንግዲህ ወጣቶች ከሱ ተምራችሁ የተለያዩ የፈጠራ ስራዎች ላይ እንድትሳተፉ በተለይም ደግሞ አይነካም የሚባለውን ወይም አስፈሪ ነው የሚባለው የህዋው ዘርፍ ላይ ራሳችሁን በማስተማር በማሳደግ የተለያዩ ፕሮጀክቶችን እንድትሰሩ የተለያዩ የፈጠራ ስራዎች ላይ እንድትሳተፉ ልንጋብዛችሁ ልናበረታታችሁ እንወዳለን። ለዚህም እንግዲህ ኢንስቲትዩታችን በሩ ክፍት ነው። በማንኛውም ሰዓት በመምጣት ያላችሁን ሀሳቦች እንድታጋሩን ልንጠይቃችሁ እንወዳለን። እንግዲህ የዛሬው ዝግጅታችን ይህን ይመስላል። በቀጣይ በሌላ ዝግጅት እስከምንገናኝ ድረስ ሰላም። ተመልሰናል ተመልካቾቻችን። ከፍት ጋር በነበረን አጭር ቆይታ ስለ ስራዎቹ እንዲሁም ስለ እስክስ ወደ እናንተ አድርሰናል። በመቀጠል ሰሞንኛ ወደ እናንተ የምናደርስላችሁ ይሆናል። እኔ ከወዲሁ የተሰናበትኳችሁ በዝግጅቶቻችን ላይ ያላችሁን ሀሳብ አስተያየቶች በኢንስታችን በኢሜል አድሬስ እንዲሁም በሶሻል ሚዲያዎቻችን እንድታሳውቁ እንጠይቃለን። በቀጣይ በሌሎች ዝግጅቶች እስከምንገናኝ ድረስ ሰላም። ደቡብ ኮሪያ የካርታ መረጃዋን ወደ አዲሱ የዲጂታል ዘመን እያሸጋገረች ነው። ደቡብ ኮሪያ ለ19 ዓመታት ያክል የቆየውን በከፍተኛ ጥራት የብሔራዊ ካርታ መረጃ ዙሪያ የነበረውን ክርክር በማጠናቀቅ ለጉግል የ1 ለ5000 የብሔራዊ ቤዝ ማፕ መረጃዋን በጥብቅ ደህንነትና የመረጃ አስተዳደር ቅድመ ሁኔታዎች ላይ ተመስርቶ ፍቃድ ሰጥታለች። ይህ ውሳኔ በጂኦስፓሻል ቴክኖሎጂ፣ በዲጂታል መንትያ ወይም ዲጂታል ትዊን፣ በሰው ሰራሽ አስተውሎትና በመረጃ ሉዓላዊነት ዳታ ሶቨርኒቲ ዙሪያ በዓለም እየተካሄደው ላለው ውይይት አዲስ አቅጣጫ እንደሚሰጥ
ባለሙያዎች ይገልጻሉ። ጉግል የኮሪያን 1 ለ5000 ካርታ መረጃ ለመጠቀም የመጀመሪያ ጥያቄውን እንደ አውሮፓውያን አቆጣጠር በ2007 ቢያቀርብም መንግሥት በብሔራዊ ደህንነት በሕግና በመረጃ ሉዓላዊነት ምክንያት ጥያቄውን ለብዙ ዓመታት ሲያስቀምጥ ቆይቷል። አሁን የተሰጠው ፍቃድ ግን በወታደራዊ ተቋማት ምስሎች ላይ የደህንነት ጥበቃ እንዲደረግ፣ ትክክለኛ ኮኦርዲኔቶች እንዳይገለጹ እንዲሁም መንግሥት የሚጠይቃቸው ማስተካከያ ሂደቶች በቋሚነት እንዲተገበሩ በሚያስገድዱ ቅድመ ሁኔታዎች ላይ ተመስርቷል ተብሏል። ባለሙያዎች እንደሚገልጹት በዚሁ ጊዜ የካርታ ቴክኖሎጂ ከ2 አውታር 2ዲ ካርታዎች ወደ 3 አውታር 3ዲ ዲጂታል መንትያዎች በፍጥነት እየተሸጋገረ መሆኑ ተገልጿል። የዲጂታል መንትያ ከተሞች በሊዳር፣ በአየር ፎቶግራፍ፣ በሳተላይት ምስሎችና በፖይንት ክላውድ መረጃዎች በመጠቀም ከተማዎችን በከፍተኛ ትክክለኛነት በዲጂታል የሚያስመስሉ ሲሆን ጎርፍ፣ የትራፊክ ፍሰት፣ የከተማ እድገትና ሌሎች ተፈጥሯዊና ሰው ሰራሽ ክስተቶችን ቀድሞ በማስመልከት ውሳኔ ለመስጠት ያስችላል ተብሏል። የደቡብ ኮሪያው ናቨር ላብስ በሳዑዲ አረቢያ ከተሞች የገነባው ዲጂታል መንትያ ስርዓት የጎርፍ አደጋ ትንበያ፣ የውሃ ፍሰት ሞዴሊንግና የከተማ መሠረተ ልማት ዕቅድ ዝግጅት ላይ በተግባር እየዋለ መሆኑ ተገልጿል። ተመሳሳይ ቴክኖሎጂዎች በሲንጋፖር፣ በዩናይትድ ኪንግደም፣ በፊንላንድ፣ በቻይናና በተባበሩት አረብ ኤምሬቶች የስማርት ከተማ ፕሮጀክቶች ውስጥ በስፋት ጥቅም ላይ እየዋሉ ነው። ባለሙያዎች እንደሚገልጹት የዓለም ጂኦስፓሻል ዘርፍ ከቀላል የካርታ ሥራ ወደ ኤአይ፣ ዲጂታል መንትያና ስማርት ከተሞች በፍጥነት እየተሸጋገረ ሲሆን እዚህ አዲስ ዘመን የሀገራት ውድድር በመሬት ላይ ሳይሆን በዲጂታል የመገናኛ መረጃዎችና በኤአይ አቅም ላይ እየተመሠረተ መጥቷል ብለዋል። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በሬዲዮ አስትሮኖሚ ዘርፍ የፈጠራ ሥራው የብሔራዊ ፈጠራ መብት አገኘ። የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ያበለጸገው የ21 ሴንቲሜትር ሃይድሮጅን መስመርና ከምድር ውጭ የሚመጡ ምልክቶችን ለመለየት የሚያስችል ፓራቦሊክ ግሪድ ሬዲዮ ቴሌስኮፕ የተሰኘ ፈጠራ ሥራ ከኢትዮጵያ የአእምሮ ንብረት ባለሥልጣን የዩቲሊቲ ሞዴል ፓተንት በይፋ አግኝቷል። ይህ የፈጠራ ሥራ ሐምሌ 9 2018 ዓ.ም የፈጠራ መብት የተሰጠው ሲሆን ይህም ኢትዮጵያ በራሷ አቅም የስፔስ ሳይንስና የሬዲዮ አስትሮኖሚ መሳሪያዎችን በማልማት እያሳየችው ያለውን እድገት የሚያሳይ ትልቅ ምዕራፍ መሆኑ ተገልጿል። ይህም ፈጠራ ያበለጸጉት ኢንጂነር አላዛር ስዩምና የመጀመሪያ ዲግሪ ተማሪ የሆነው ፈትህ ግርማ ሲሆኑ ኢንስቲትዩቱ ይህን ስኬት በአገሪቱ የምርምርና የፈጠራ አቅም እያደገ መምጣቱን የሚያረጋግጥ ታላቅ ስኬት መሆኑን ገልጿል። የተገነባው የሬዲዮ ቴሌስኮፕ በአስትሮኖሚ ዘርፍ በጣም ጠቃሚ የሆነውን 21 ሴንቲሜትር የሃይድሮጅን መስመር ለመተንተን የተነደፈ ሲሆን ይህ የሬዲዮ ምልክት በዩኒቨርስ ውስጥ በብዛት ከሚገኘው የሃይድሮጅን አተም የሚመነጭ ሲሆን የጋላክሲዎችን አወቃቀር፣ የኮከብ መፈጠሪያ ክልሎችን፣ የኢንተርስቴላር ጋዝ ስርጭትንና የዩኒቨርስን አወቃቀር ለማጥናት በዓለም አቀፍ የሬዲዮ አስትሮኖሚ ምርምር ላይ በስፋት የሚጠቀሙበት ቴክኖሎጂ ነው ተብሏል። ከዚህ በተጨማሪም መሳሪያው ከምድር ውጭ ባሉ አካላት የሚመነጩ የሬዲዮ ሞገዶችን ወይም ቴክኖ ሲግኔቸሮችን በጠባብ የሬዲዮ ባንድ ውስጥ በመፈለግ የሚያስችል አቅም እንዳለውም ተገልጿል። ባለሙያዎች እንደሚገልጹት ይህ የፈጠራ ሥራ ለአስትሮኖሚ ምርምር ብቻ ሳይሆን በአንቴና ዲዛይን፣ በሬዲዮ ፍሪኮንሲ ሲስተሞች፣ በዲጂታል ሲግናል ፕሮሰሲንግ፣ በስፔክትራል ትንተናና በኤሌክትሮኒክስ ምህንድስና የሀገር ውስጥ የሰው ኃይል አቅምን ለማሳደግ ትልቅ አስተዋጽኦ ይኖራል ያሉ ሲሆን እነዚህ ቴክኖሎጂዎች ደግሞ በሳተላይት ግንኙነት፣ በቴሌኮሙኒኬሽን፣ በራዳር ሲስተሞች፣ በሪሞት ሴንሲንግ እና በሌሎች የስፔስ ቴክኖሎጂዎች ውስጥ መሠረታዊ ሚና ያላቸው ናቸው ተብሏል። ይህ የፓተንት ዕውቅና ኢትዮጵያ በስፔስ ሳይንስ፣ በሪሞት ሴንሲንግ፣ በሳተላይት ቴክኖሎጂ፣ በጂኦስፓሻል ሳይንስና በምርምር ላይ ያደረገች ያለውን ቀጣይ ኢንቨስትመንት የሚያንጸባርቅ መሆኑ ተጠቅሷል። እንዲሁም በኢትዮጵያ የተፈጠሩ ቴክኖሎጂዎችን በሕግ ጥበቃ ስር በማዋል ወደ ኢንዱስትሪ እንዲሸጋገሩና ለሀገሪቱ የኢኮኖሚ እድገት አስተዋጽኦ እንዲያደርጉ የሚያበረታታ እርምጃ መሆኑም ተገልጿል። ከምድር እስከ ህዋ